አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አማን ናችሁ? አለን። እኔ አንድ በጣም የገረመኝ ነገር ቢኖር ማለት ነው በቃ ሙስሊም ሀገራት ደግሞ በተለየ ሁኔታ ዳቦ ተወደደብን እንዲህ ተወደደብን ብለው በመንግስታቸው ላይ ማለት ነው የሚያምፁት ነገር በጣም ግርም እያለኝ ነው ማለት ነው። ተወክሏቸው ደግሞ እንዲህ ሁሉም ራዚቅ ጠባቂ ሹምሻሪ አላህ መሆኑ ረስተውን ወይስ ምንድን ነው? ዳቦ ከጨመረ አንተ ነህ ብለው ለመንግስታቸው ወጥረው የሚይዙት ነገር ማለት ነው። በጣም እያጀበኝ ነው። እውነት ነው የምላችሁ ማለት ነው። ይህን የቂን ማነስ ነው። በምን ጉዳይ ላይ ነው? እኔ ምንድን ነው የምሰራው? በእኔ ወንጀል ነው ብለው ማለት ነው ወደ ተውበት ከመሄዳቸው በፊት ማለት ነው መንግስታቸው ላይ የሚጮሁት የፈጠራቸው መንግስት ነው እንዴ? መንግስት ራሱ እኮ ከአላህ ጠባቂ እኮ ነው። እሱ ራሱ ተረዛቂ ነው። ማድረግ የሚችለው ነገር ቢኖርም ማድረግ የማይችለው ነገር ደግሞ አለ ማለት ነው። እኔ የሚገርመኝ በቃ በአብዛኛው ሙስሊም ሀገራቶች ላይ ደግሞ ማለት ነው በኑሮ ውድነትና ሀገራቸው ሲረብሹ ሲበጠብጡ ነው ያለው። ይህ ከአላህ ነው ብለው ደግሞ ባላቸው ኒዕማ ደግሞ አመስግኖ መኖር ሲችሉ የያዙትም ነገር ደግሞ በራሳቸው እጅ አሳተው ወደ ለማኝነት ወደ ሌላ ሀገር ሰው ስደት ምናምን ሲባረሩ ማለት ነው በጣም እያጀበኝ ነው። በትንሽ ነገር ደግሞ ማንነታቸውን ራሳቸውን ደግሞ ማለት ነው አሳልፈው ሲሰጡ ያጅበኛል። እኔ በጣም እያጀበኝ ነው። እንደ ምሳሌ አቅርቡ ገልጽላችሁ ሱዳንን ብናያት ሙስሊም ሀገር ነች። ግን አሁን ያለችበት ሁኔታ ደግሞ ማለት ነው የለችም። እንኳን በራሳቸው ቀርቶ ማለት ነው ስለ ራሳቸው ማሰብ ተውት። ሀገራቸውን ለመርገጥ ራሱ መሬቱን ለመርገጥ ራሱ ከብዷቸዋል። ሊቢያን ብንወስድም ያው በተለያየ አሁን በአረብ ሀገራቶችን የምናየው ነገር ያው ነው። አሁን በዚህ ሰሞኑ ደግሞ የሚታየውን ኢራንን ደግሞ መንግስታቸው ወጥረው ሲይዙት ሰላም ሲከለክሉ ዞሮ ዞሮ ራሳቸው መሆናቸውን አልተረዱም። ይህ ምንድን ነው የሚያሳየው? እኔ በጣም እያጀበኝ ነው ጋይስ። በጣም አሳሳቢ ጉዳይ ላይ ነው። ወዴት እየሄድን ነው? እስኪ ተውበት እናድርግ። እስኪ ወደ አላህ እንመለስ። እኛ ወንጀላችን ነው የሚበድለን። እኛ የምንበድለው ራሳችንን እና ይህን ነገር ደግሞ ማለት ነው መታሰብ ያለበት ጉዳይ ይመስለኛል ጋይስ። እኔ በጣም አሳስቦኝ ነው። በተለይ ይህ በሙስሊም ሀገራቶች ላይ የሚበዙትን ጉዳዮች ላይ እኔ የኢማን ማነስ ነው ብዬ ነው የማስበው እንጂ እውነተኛ የመንግስታቶቹን ችግር ነው ብዬ አላስበውም። መንግስት ራሱ ተረዛቂ ነው፣ መህሉቅ ነው። ባለው ነገር ላይ አቻችሎ ለመኖር ይጥራል በሚችለው ነገር እንጂ ሙሉ ለሙሉ 100% እሱ መፍትሄ ሊሆን አይችልም። እኛ ደግሞ የምናምነው በዚህ አይደለም፣ በአላህ ነው የምናምነው። የሚረዝቀኝ የሚገለኝ የሚቀሰቅሰኝ ሹምሻሪ ፈጣሪ ብለን ነው የምናምነው። ይህን የአላህን ስጦታ ደግሞ ወደ ሰው ለሰው መስጠት ማለት በጣም አሳፋሪ ነው። አሳፋሪ ጉዳይ ላይ ነው። እስኪ